የለ የበጎ ስራ የሚያመሳ ለምን ነበር የጻፍኩት ለመሰለህ አስተውሰው እንደው ትክክል ነህ። እኔ ግን ላይቭ ላይ አይደለም በውስጥ አንተ ለዛኔ ያልከኝ በጓሉ የታጠቁም አሉ ካስፈለገ በገንዘብ ድጋፍ የሚያደርጉ አሉ። እኔ የምፈልገው ልጅቷ ያለችበትን ቦታ ነው ከወጣናት በኋላ ወደ ሚዲያ መውጣት ትችላለች ነበር ያልኩት። እና አሁን እኔ እናንተ ያኔ በውስጥ አብረን ሰርተን ቢሆን ኖሮ ልጅቷን ብናወጣት ፖለቲካ ነው የሚል ባንደስ ቢል ያቱን በይብላ ያናወራ በሰዓቱ በዛም በዚህ የሚያሉ ልጆች ድብቅ ነበሩ። ገብቷል። ሀታ እንኳን መውጣት እንኳን ባይችሉ መኖር አለመኖር አረጋግጠው ፎቶ አንስተው ያመጡልን ነበር። እኔ ልጅ እንጂ ትክክል ያላ ግባ ሀቢቢ መሽቷል ግባ። እና አንድ የምነግረው እኔ ለወርድ ነው ለህዝቡ ተናግሬ መውረድ የምፈልገው አንድ ነገር ብቻና ብቻ ነው። እኔ የዛን ሰዓት ህዝቡ ያግዘኛል ታገሮችም ሁሉም ያግዘኛል ብዬ ልጁን አጋፍጬ ሰጥቼ ወላሂ ሁለት መረጃዎች አድራሻቸው ተሰውሮብኛል። ሙተውም ሊሆን ይችላል። አንድ ጋድ በጋድ የሞተም ልጅ አለ። የኔንም እነዛ መረጃዎች ሙተዋል። እንግዲህ አይታወቅም። እኔ እርግጠኛ አይደለሁም። ስልካቸው አይሰራም። ሙተው ሊሆን ይችላል። እውነቱንም ማወራው ነገር አሁን ብቻ ለህዝቡ መናገር የምፈልገው ማንም ይሁን ማንም እኔ የምጠላው የለኝም። ሁላችሁም ንጹህ ኢትዮጵያዊ እስከሆናችሁ ድረስ እኔ ከፖለቲካ ከዘር ነጻ ስለሆንኩኝ ሁላችሁንም እወዳችኋለሁ። የማቀሳስረው ወይም የማላየው ሰው የለም። ማወቅ ያለባችሁ ግን ለሀና እንስራ ያለ አካል በዚህ ሁላ ህዝብ ላይቭን ተውትና በፈጠራችሁ እኔ እበልጥ አንበለውና ይሄ ጀነት ልንገባ ገሃነም ልንገባ አይደለም። ለአንዲት ሀና ከሆነ የቆም ነው እውነት ፍትህ ፈላጊዎች ከሆነ ላይቭን ይቁምና ሀና ጋር በውስጥ ይሰራ። ምሳሌ መብረቁ ትክክል እየተጓዘ ከሆነ እገዙት። ከመብረቁ ጎን ፖለቲካ ይሁን ሰው አገዳይ ይሁን አይመለከተንም። ሌባ ይሁን ለሀና ከቆመ ኦሮሞ ይሁን አፋር ይሁን ትግሬ ከጎን ቁሙለት። ኦሮሞ እንትን አይባልም። በዘር ውስጥ የለም እዚህ ጋር ፍትህ ለሀና ያለ ሰውን ገድፉት። ከዚህ ውጭ የምላችሁ ነገር የለም። እኔ ብዙ እየተበላሻሸብኝ ያለ ነገር አለ። ለወጣ ነው እና ደህና ሆነ። አንድ ቃል ነው የምንፈልግ ሲጀምርኛ ላይ ፈላጊም አይደለም። ስንት አመት አንድ ቃል ፈልገው አረቁ አሰር ያለች ጥያቄ ወልዲያ ማርስ አበባ አዲስ ሰላም ነው ያላውን አማና ጋፋት አሊ ሰደን ተራገረው ሳይወጣ እና ወጣ እስኪ አንዴ ጥያቄ እምጠይቁኝን አይው ሳወጣ ማለት ነው ወንድሜ ማሳሰቢያ የምሰጣችሁ እምጠይቁኝ ነገር ደላላ ነው ወይ ትሰራለህ ወይ ለምትሉት ህሊናችሁ ያወቀ እኔን ወደ ጎን ለመዶር ሪከርድ ተደርጎ ኖ እኔ አደራችሁን አይሳካላችሁም። ባናታችሁ ነው እንጂ የምትተከሉት አይሳካም። ሰውዬ ከስድብ ውጣ። ስለደላላ አይደለም ሌላ ነው። አትስፈኑ። እኔ አሁን ስለ ደላልነት ሳይሆን እኔ የምጠይቅ እኛ አሁን እየለፋን ያለው አብረቁ ጀማሉ አንተ ጀማል ፍሪዳላች አስኪረፍ አንድ ያዳምጡኝ እስኪ። እኔ አሁን ማለት ነው ስለ ደላልነትና ስለ ማንኛውም ሰው የፈለገ ሰው ይስራ የፈለገ ሰው እንትን ይበል። አሁን እኛ የምንፈልገው የሀናን ጉዳይ ነው። የሀና እናትና ልጅቷም ተሰቃየች ካለችም ከሞተችም አላህ ይማራት ነው የምንለው። እናቷና አባቷ ግን ምን ውስጥ እንዳሉት ምን እንቅልፍ እየተኙ ያሉት ደግሞ ሁላችንም እናውቀዋለን። በዚህ ሰዓት ዛሬ በዚህ ሰዓት አለች ትባላለች፣ በዚህ ሰዓት ሞታለች ትባላለች። አሁን እኛ የምንፈልገው እድሪስ እኛ የምንገኘው ሀና አለች ከተባለችበት ቦታ አካባቢ ላይ ነው። አንተ ደግሞ ከዛ ቦታ ላይ አለች ልጅቷ በህይወት ካልከው በመረጃ ያገኘህባትን መረጃ ምን አይነት ሰው ነው የምትሰጠን? ሰው ከሰጠን ደግሞ እኛ ከሰው ጋር ከመንግስት ጋር ሆነን በራሳችንም ሆነ አንተ ልጅቷ አለች ብለህ የሰጠህንን ሰው ደግሞ ይዘን እዛ ቦታ ላይ በመቆም እኛ ዝግጁ ነን። ያንተ መረጃ በምን አይነት መልክ ነው ሰው የሚሰጠን? ልጅቷን እዚህ ቦታ ላይ አለች እዚህ ያለች ብሎ የምትሰጠን ሰው ካለ እኛ ከመንግስት ጋር ሆነን ወላሂ ለአዚም ህይወታችን ሰጠን እዛች ቦታ ላይ በመገኘት እኛ ዝግጁ ነን። በውስጥም ሆነ ተመካከለን በዋትስአፕ ላይም ሆነን እንነጋገር። እዚህ ቲክታክ ላይ እንደውም ባናወራም አሪፍ ነው። በዋትስአፕ ላይ እዛ አካባቢ ያለን ሰዎች እዛን ያለን እኛ ምን አይነት ሰው ነው አንተ እውነታዊ መረጃ ያለው ሰው ትሰጠናለህ? አንተ ሰው መልስላት ድረስ ነው በውስጥ ነው እሱም የሆነ በውስጥ እንዴት እየሰማኝ ከሆነ የሰማው ነው። እሺ ምላሽ ልስጣችሁና ልውጣ። ብዙም ሰዓት የለኝም። እኔ እንዴት ነው ትክክለኛ መረጃ አለ ወይ ስጠንና አብረን በይህ እንጓዝ በዛን ምናምን ነገር ለሚለው ነገር
እኔ ካሁን በኋላ በሃና ጉዳይ ማንም ይሁን ማንም ሀታ የእናቴ ልጅ እንኳን ቢሆን መጥቶ ናቶ አብረን እንስራ ሀናን እናውጣት ቢለኝ ተደምሬ አልጓዝም። ምክንያቱም ዙሮ አሁን እየተፈለገ ያለው የኔን መጣያ እንጂ የልጅቱን ሀቅ ፈላጊ እስከሌለ ድረስ እኔ ማንም ጋር ተደምሬ የምጓዝበት የምወያይበት ግሩፕም ሆነ ሀታ እስቲል በመስመር ማወራው ሰው የለኝም። የራሴን ከቻልኩ በኔው እስከ መጨረሻው መስዋዕት ከፍዬ በራሴ ጠሪቅ እጓዛለሁ። ካልቻልኩ ሲደክመኝ ይቀራል። ከዚህ ውጪ አደራችሁን እኔን እንዳትወቅሱኝ። ሌላ ነገር የለም። ይሄን ነው እኔ የማውቀው። እኔ እና ይመቻችሁ። እኔ ታውቃላችሁ ይሄን ያልኩበትን ምክንያት ይገባችኋል። እንድሪስ ማሩ እንዳትል ወንድሜ ቀር ብሎ ከሆነ በእኛ በኩል ይቅርታ። ይኸው እናንተ አላስቀየማችሁኝም። ወላሂ በማንም አልተቀየምኩም። እንድሪስ ይኸው ትርፍ ለሌለው ነገር መዳከም ነው ብዬ ነው። ወንድሜ አዳምጠኝ። አላህ በሚያውቀው ይሄ እዚህ ያለ ህዝብ እዚህ ያሉ ሰዎች በአብዛኛ እዚህ እናንተ ስትሉበት የነበራችሁበት ቦታ ያሉ ከማንም ገለልተኛ የሆነ ሰው ነውና እዚህ ያሉ ሰዎች እዛ አንተ አቅጣጫ ስትሰጥበት የነበረበት ቦታ ካለች ልጅቱ በዲፕሎማሲም እዚሁ አንተም ልታውቃቸው የምችል ከተግላይ ጋር የሚሰሩ አሉ፣ ታጣቂዎችም አሉ። ፍሪ ሚውት ያዝማ። ከተግላይም ጋር የሚሰሩ ታጣቂዎችም አሉ። እዚህ ትላልቅ ሰዎች አሉ። ያኔ በካሜራ ጀርባ ቢሆኑም ማመሽሩ ቢልም ላታውቀው ትችላለህ አንተ እና ማሩን እኔ አንድ ነገር ልጠይቀው። ኦኬ አንድ ነገር ማለት ነው ስናወራ ቁርጥነት መኖር አለበት። መጀመሪያ ልብሳችንን ከፈራን ሰውነታችን ለማከክ አይመችንም። ግን ደግሞ እያወራን የምንጠይቀው ጥያቄ የራሳችን መልስ ሊሆን ይችላል። እኔ አጭሩን ነገር ስነግራችሁ በቆሎ አድርገን ካወራን ወፍ አያገኘንም። አጭሩን እንድሪስ ማሩ ትክክለኛ መረጃ ካለው እኔ እንደ አንድ ኢትዮጵያዊ ነኝ። ግን ደግሞ ተከታያልኩ አካሄድ እስኪ ለያዝ እዚህ ላይ እንድሪስ መረጃ ካለው የምትሉት አዳምጠኝ። ቆይ እንድሪስ መረጃ ትክክለኛ ካለው የምትሉት ሰምተህ ለበጆሮ ልጁ ሲናገር መኖራ ነው። እኔ አልሰማሁም። እኔ አጭሩን እኔ ማውራውን አዳምጠኝ። ከሆነ ትቀበለዋለህ፣ ካልሆነ ትተወዋለህ። አጭሩን ነገር እነዚህ ሰዎች ሰው ሲያመጡ ከመንግስት ነው የሚቀበሉት። የሰው ልጅ በስማ አድርጎ ደላላ ማን ነው ብሎ እስከ 3 አባት ስሙን ቆጥሮ በስማ አድርጎ ነው የሚሄደው። ከዚህ ስለሄደች ነው እንጂ እቺ ልጅ ከዛ የመጣች ቢሆን ስሟ ማለት ተስሪህ ከዛ ወጥቶ እንዳለ እንኳን የተክላይ አይደለም እነ ጀማልም እዛ ቦታ ላይ የሚሰራ ሰውም በ5 ደቂቃ ውስጥ ማጎር እንችላለን። አያሽ ላይ የሰው ልጅ እየተደፈረ እየተቀጠቀጠ በሃይላንድ ሲቃጠል 40 ሺህ ናት ሁሉንም ወሻ አቃጠለችው። ግን ይኸው አንድ ነገር ወንድ ልጅ ሲገባበት ወይ ለመሞት ወይ ለመዳን ወይ ለገባበት ዓላማ መስዋዕት መክፈል ነው። አጭሩን እዚህ ጋር በር ላይ ልጅቷ ታይታለች መረጃ አለኝ ብላ አላለም። ያ ካለ ያ እኔ የምፈልገው እንደ ሹሩቤ አንተ የምሰጠኝ ሰው ይሙት፣ ከሞተ እኔ ተጠያቂ ነኝና ልጁን በመኪና አንስቼ ሆሽ ልመልሰው። ወጪውን እኔ ነኝ የምሸፍነው። እሱ ከጣብር ሆሽ መክተብ ይመለስና ልጅቷን ያያት መረጃ እዛ ልጅቷ ከታየች ህዝብ የሚጮህበት የኢትዮጵያ ህዝብ የሚሰቃይበት ስለ ልጅቷ ጉዳይ ነው አይደለም። ልጅቷን ካየ በኋላ እዛ ቦታ ለህይወቱ ከፈራ ወደ መንግስት እጅ ሰጥቶ ያንን ቦታ መጠቆም የሚችል ሰው ነው። እንደ ሰው ስናስብ እህልም መብላትና ውሃ መጠጣት ብቻ አይደለም። ያንን ቦታ ለቆ ለሁቲ እጅ ሰጥቶ ማለት ነው ያ ሰውዬ ልጅቷን ማትረፍ ይችላል። ይሄ እውነት ነው። ይሄ ውሸት ከሆነ ለአንተ ሳይሆን ለኔ ሳይሆን ቀጥታ ልጅቷ ሙታለች ተብላ እዛ ከታየች ያያት ሰውዬ ካንተ ይበልጥ ከኔ ይበልጥ እዛ መንግስት አለ። እነዛ ሰዎች ለቦታ ግብር በወር 1500 እየከፈሉ ለአንድ ሸራ ነው የሚቀመጡት አይደለም። እዛ ደግሞ ዘበኞች አሉ፣ ጠባቂዎች አሉ መንግስት። ያ ልጅ ከፈራ ቀጥታ እዛ ያሉት መንግስት በብር ይሰጡኛል ብሎ ከፈራ ትልቁ መክተብ ሙነባህ ወጥቶ ከጣብር መመለስ ይችላል። የጠፋን ሰው ሞተች የተባለን ሰው የተደፈረች ዜጋህን አይተሃት
ለሰው ፍራቻ ውጠህ እዛ ተቀምጠህ መረጃ ውስጥ ለውስጥ ሳይሆን ማለት ሳይሆን መደባበሱ ሳይሆን ልጁ ለምን ከዛ ወጥቶ ለመንግስት እጅ ሰጥቶ እነሱን አልደመረም? ሰይድን ያወጣነው እንዴት እንደሆነ አሊ ያውቃል። አረብ ባለ አገር የዛ የሼክ ልጅ ማለት ነው የኛን አበሻ ይዞ ጆሮ ቆርጦ ከሁሉም ቦታ ተረባርበን ቦታ የሚያቅሰው እጅ ሰጥቶ 67,000 ተከፍሎ ነው መጥቶ እስከ ልጁ ያ ሰውዬ ተጭኖ እስካሁን እስር ቤት ነው። የመኒ የሼክ አልቃሪያ ልጅ ማለት ነው። ሰውየው ሀናን ካያት መረጃ ካላችሁ ላንተ ራሱ መናገሩን ትቶ ለኔ መናገሩን ትቶ የሚታመን ሰው ስለሌለ ልጅቷን መረጃውን ካየ ቀጥታ ወደ ትልቁ መክተብ ሄዶ አበሻ መጮህን ያህል አረብ እየጮኸ ነው። ስንት የመኒ ነው ቪዲዮ መስራት ያዘው። እንኳን የኛ አይደለም የፋሩቅ ልጅ እየሰራ ነው እኮ። የፋሩቅ ልጅ ማለት የጦር ኃይል አዛዥ ነው። እያያችሁት ነው። በአገራችን ላይ ይሄ ተደርጓል እያለ ያ ልጅ ቀጥታ ለመንግስት እጅ ቢሰጥ ያቺ ልጅ 5 ደቂቃ አትቆይም። የሷ መሳይና የሷ አጋር እሷ ጋር የታገተ ሰው 5 ደቂቃ አይቆይም። ደግሞ ይሄን ያህል ደግሞ ከከፋ ተክላይ ጋር ልጅቷ በህይወት ከታየች እንኳን ያን አይደለም ተክላይ ጋር ስራ ያለው ሰው ዋጋ ያስከፍለዋል። ቢሄድ 7 ቀን 8 ቀን ነው ሁሉም ሰው ደም ይተፋል። በእውነት ላይ መስዋዕት ማንኛውም ህይወቱን ይከፍላል። ሰው ሆኖ ማንም ሰውን የሚፈራ የለም። ተክላይ ከሆነ ወይ የሀገር ልጅ አለው ወይ ደግሞ አለው ሰውን በሰው መለወጥ የምንችል ሰው ነን። ዝም ብለን ኦንላይን ላይ ስንገናኝ እንደ ሴት እርስ በራሳችን መቆጣጠር አያስፈልግም። ገባችሁ? መረጃ ያለው ሰው ከዛ ውስጥ ይውጣና ትልቁ መንግስት ሄዶ እጅስት ሆሽ ማለት ነው። ሆሽ ላይ ማንኛውም ሊያናግር አይችልም። ማንም ሊገላምጥ አይችልም። ልጁ እዛው ነው መረጃ ያየበት ልጅቷን ያየበት ጠቁሞ ይውጣ። ያ ከሆነ እዛ ላይ መረጃ የሚሰጧችሁ ለሀና የሚቆሙ ሰዎች እየተጨቆኑ ከሆነ አሁንም ሌላ ስራ ነው። ጨዋታውን ወደ ሌላ ለመውሰድ እንፈልጋለን ማለት ነው። እዛ ላይ ለሀና የሚናገሩ ሰዎች ዋጋ የሚከፍሉ ከሆነ እኛ ምንድነው የምንሰራው? ጭብጦ ይዘናል። ሴት ልጅ ናት። በዛ ላይ አልፎ የሰው ሚስት ናት። ከሰው ሚስት አልፎ የልጅ እናት ናት። የማይሆኑ ወሬ ከማምጣት ህዝብን ከማባላት የከላይ ቤተሰብ በፋኖ ይፍታፈን አይደለም። ሀና እዛ ቦታ ላይ በህይወት አለች ካሉ አንተ ቁርአን ክፈትና ልጁን መናገር ካልፈለግ አሁን ቪዲዮ ክፈትና በቁርአን ማልልኝ። እኔ 100 ሰው ሰብስቤ በ100 ሰው ለውጣታለሁ። እኛ የተቸገርነው አለች የሚለውን ማመንን ነው። ይሄ የተቸገርነው ገብቷል። ሌላ መረጃ አሁን እድሪስ ማሩ መረጃ አምጣ ሲባል ያቀረበው ልጅ አለ። ያው እኮ በቃ አልቋል እኮ ኦልሬዲ። ከዛ የተለየ የዶክመንት መረጃ መቼም እድሪስ ወይም ሎኬሽን አይልክልንም። አሁን እኛ ጥርጣሬ ውስጥ የገባ ነው የገንዘብም ሆነ ምናምን መስዋዕትነት እንዳንከፍል አለች የሚባለው ቦታ ላይ አየን የሚሉ ልጆች ስልጤ መጣች ይባላል። አይቻለሁ ወላሂ ብላ ትሄዳለች። አንዷ ይመጣል ወላሂ አይቻታለሁ ብላ ትሄዳለች። ግን አንድ ፎቶ ለጥፌ ሁሉም እሷ ናት አለ። አጥታ ኡስማን እነዚህ ጋር ጨዋታው ነው የምነግርህ። እነዚህ ሰዎች ለቤቷ ለኬንዳ አይታል የተወጠረው ኬንዳ ለዛች 1500 ከፍለው ነው የሚቀመጡት። ሰላም አስከባሪ የመንግስት አካል እዛ ቦታ አለ። ልንገርህ ከዛ ቦታ ከፈራ ልክ ያ ቦታ ገጠር ነው አይደለም? ቢያንስ 2 መኪና 3 መኪና መንግስት ናት እዛ የምትቀመጠው። እነዛም ብር ሰጥተው በጉቦ ይጎዱናል ካሉ የ3 ሰዓት መንገድ ወደ ኋላ ተመልሰው ማከፋፈያ ያለ የመንግስት ሳዳ ላይ መረጃ ያለው ሰው እዛ ሂዶ ማለት ነው። እዛ ከገባ ፊቱ የተሸፈነ ፖሊስ ነው የሚወርደው። እዛ ይሄድና ለኢትዮጵያኖች እዛ ያሉት ሰው የሚያከፋፍሉ ልጆች አሉ። እዛ ሚስትህ ራሱ ሚስትህን በጥፊ መምታት አትችልም። እስቲ ይውጣና መረጃ ያለው ሰው አንድ አበሻ ከዛ ለኔ ይደውልና ወጥቶ እሱ ቀጣብሪ ድረስ እዛ ተፈርሞ ወረቀት በቀይ ወረቀት ነው የሚመጣው። እዛ ያለ ሰው እንኳን የተክለ አይደለም እዛ ቦታ ላይ ስራ ያለው ሰው አንድ ሰው አይተርፍም። ሁሉንም ተሰብስቦ ይወጣል። እውነቱ አንተ የታገተ ሰው የተደፈረ ሰው የሞተን ሰው ሞታለች የተባለን ሰው ሆሽ ላይ አይተህ ምን ጥበቃ ነው ዝም ያልከው? ቦታው ለቀህ ለትልቅ መንግስት ትናንሾቹ ፖሊስ ከፈራ እንደ መከላከያ ካምፕ አለ አይደለም? እዛ ቦታ ላይ ነው አበሾቹ የሚኖሩ። ከዛ ነው ተከፋፍለው የሚያልፉ አይደለም? የሚሰሩትም ከዛ ቦታ ላይ ነው። ስማቸው እዛ አለ። እስከ 3 አባት ስማቸው አለ። የተክላይ አለ፣ የማንም አለ። ለምን ሰው በዛ ነው የሚያወርዱት? አካውንታቸው እዛ አለ። ከዛ ነው ብር የሚያስተላልፉት። እዛ ውስጥ ደግሞ ተክላይም ሰው አለው። እዚህ ሚሊ ካምፕ ውስጥ ማለት ነው። ጀማልም ሰው አለው።
ሁሉም መስኡል አለው። ውሸት ከሆነ ውሸት ይበለኝ ጀማል አሊም ውሸት ይበለኝ። ማንኛውም እዛ ቦታ ላይ ሩካብ የሚሰሩ ሰዎች ከቀጣብር ውስጥ ሰው አላቸው። ቀጣብር ማለት እንደ ቦሌ ማለት ነው። ወፍ በላይ አይበርም። ያቃል እያንዳንዱ ሰው እዛ ውስጥ ማንም ሊናገር አይችልም። ሀናን ያያት ሰውዬ ምን ልብ ኑሮት ምን ህሉና ኑሮት እዛ ቦታ ላይ ይቀመጣል። እዛ መናገር ከፈራ ቀጣብር ሂዶ ተስሪ ማስቆረጥ ይችላል እኮ። እዛ በአንድ ደቂቃ ውስጥ ሰላማዊ ሰልፍ አበሻ ወጥቶ ይጠፋች የተባለችው ሞተች የተባለችው በህይወት አለችና እከሌ ጋር ነው ያለችው ብሎ መረጃ ሰጥቶ በ3 ሰዓት ውስጥ ያ ሰውዬ እና ቦታው እንዳለ ተወሮ መነሳት ይችላል። በፖሊስ ሳይሆን በመከላከያ ኃይል እንደ ምንድነው የሚሉት ኮማንድ ፖስት ቀጥታ ነው የሚወርደው። ሆሽ ላይ እኮ አያሽን እንደዛ ነው ያስነሳ ነው። ሴት ልጅን አምጥተው ዱላ በቂጧ ሲያስገቡ ከ3 ሰዓት በኋላ የደረሰባቸውን አይተዋል። ቪዲዮን እያያችሁት ሊሆን ይችላል። በፊት እስኪ አያሽ ተቃጥላ ሹሩቤ የምጨምርልህ ነገር ያንኬንዲያ ቤት ሲያሳዩ የነበረ ዝም ብለው ነው እንጂ ከሆነ የታገተች ሴት እዛ ኬንዲያ አትደረስም። እዛው ሳትደርስ ወዲሁ እዲያገት እንዳይሆን ብዬ ነው የማስበው። ያንን ቶ አንተ እዛ የዛን ስራ ያኬንዳ እኮ ከጣብ ሀጣብ እኮ ነው እኮ ያንን የሚፖስቱት የውሸት መረጃ። ያኬማ ደግሞ ሀጣብ ነው። ሙነቤ መደለብ ሀጣብ ነው ያሳዩት። በህዝብ አይምሮ መጫወታ ሀጣብ እንዳለ የሀጣብ ቦታ መብረቁ ያኬማ ሀጣብ ነው። ሀጣብ ማለት አልጋርና አልፈማን ነው። በራጎ መንገድ እንኳን አይደለም። ከኛ መስመር ወደዛ ነው። ሀጣብ ማለት ከኛ መስመር ወደዛ ነው። ያኬማ ሀጣብ ነው። ፈርሻ አይደለም። ያኬማ ሀጣብ ነው። እነሱ ያሉት ደግሞ በጂዛን እንትን ነው። አንተ መንግስት ያለበት አገር ላይ ታግታለች ሙታለች የተባለች ልጅ ታግታ ስታይ ሰውየው መናገር ካቃተ እዛ ያለውን አበሻ ማመን ካቃተ ለመንግስት እጅህን ሰጠ በመንግስት ውሪ ብለህ ማስወጣት ያቅታል። ያንን ያላረገ ሰው ዛሬ ምን ሊያረግ ነው? ምን መስዋዕት ሊከፍል ነው? ንገረኝ ኡስማኤል። እንደ ሰው ካሰብክ ማለት ነው አንተ ልጅቷ ሙታለች ተብሎ እዛ ካያት ምን አባዛ ያስቀምጣል? ሩጠህ ለመንግስት እጅ ሰጠህ ያቺን ልጅ ማጥረፍ አለብህ ወይስ የለብህ? እዚህ ጋር በህዝብ መጫወት አያስፈልግም አባቴ። ፎሎ ከሆነ ዝም ብለን እናረግላችኋለን። የተለጠፈው ደግሞ ከማ የከሌ ብዬ ነው እነግርሃለሁ። ሩካብ የማይሰሩ ሰዎችና የነ ፋይዛ ከማ የተለጠፈ በአይምሮ መጫወት አይደለም። እኔ ከታች ስራ የለኝም። ሁሉም ሰው ያውቃል። የምኖረው ደግሞ ጀላ ነው። ሹሩቤን የማያውቀው የለም። ሰው ካስፈለገና ሰውየው ከተፈራ ዘመድ አለው። በ24 ሰዓት ውስጥ ከአሙድ ፈልጉልን፣ ከጀላ ፈልጉልን፣ የሱን ሰፈር ሰው ፈልጉልን ብለን ሰውን በሰው መለወጥ እንችላለን። ግን ደግሞ በተክላይ መፍረድ አልችልም፣ በጀማል መፍረድ አልችልም። ዝም ብዬ ባገኘሁት መነዳትም አልፈልግም። ሰው ነኝ። ነገ ልሙት ዛሬ ልሙት አላውቅም። እውነታው ቅጩን ብነግራችሁ ሁሉም ፖለቲካና አንዱን አንዱን ጥላቻና የብሔር ጥላቻና ሌላ ችግር ካለ አውጡና ተናገሩ። እውነታዩ ልጅቷን እኔ ምንም አይኑረኝ መንገድ ተደፍራ ሰው ተሸክሟት አብሯት የመጡት ልጆች እየወጡ ያቺ ልጅ በሚዲያ እየተነገረ ህዝቡ ሪ እያለ የኢትዮጵያ ህዝብ እየጮኸ የየመን ህዝብ እየጮኸ ሱዲዎች ቪዲዮ እየሰሩ ልጅቷ ሰው ጋር ከተገኘች እዛ ከማ ከታየች ያያት ሰው እዛ ካለ የዛን ስራ ደንብ ያውቃል። የሀገር ሽማግሌ ያሉ እዛ ከራሳቸው አውጥተው ማለት ነው። ሰው ሲጣላ የሚያስታርቅ ሽማግሌ ያለ እነዛ ከተጠረጠሩ በአበሻ ካላመንክ እዛ ባሉት ፖሊሶች ካላመንክ በአረቦቹ መመካት ካላመንክ በገንዘብ አሳልፈው ለተክላይ ይሰጡኛል ብሎ ከጠረጠረ ቦታውን በእግር ከሄደ 7 ሰዓት ነው። የ7 ሰዓት ጉዞ ወደ ኋላ ተመልሶ ካምፕ ገብቶ ልጅቷን ያለችበት ጠቅም ይዞ ለምን አላወጣም? ጠቅም የሚጠይቀው 2500 ብቻ ነው። ለምን ይሄ አልተደረገም? ደግሞ ቀጣብር ያሉት ተክላይ ሰው አለው ቀጣብር ውስጥ ከእውነት የራቀ ውሸት ነው። ህዝብን በህዝብ አይምሮ መጫወት አለ። ተክላይ ቀጣብር ውስጥ መንዱብ አለው። ዋስትና እዛ የሌለው ሰው መንግስት 30 40 ሰው 100 ሰው 200 ሰው ያለ ገንዘብ ጭኖ ለተክላይ ሲያወርድ ማለት ነው። ተክላይ ተያዥ አለው እዛ ካምፕ ውስጥ። ለምን ይሄን እያወቃችሁ ልጅቷ እዛ ከታየች በህይወት መኖሩን ካወቁ ተክላይ ቢጠፋ ተክላይ ካምፕ ውስጥ ስላለ ካምፕ ሂዶ ለምን እጅ አልሰጠም?
ንገሩኝ እስኪ። እንደ ሰው ስናስብ ጀማልን ተውት፣ ይሄኛውንም ተውት። እንደ ህዝብ ከስር ያለ ሰው አንድ ሰው በሜዲያ ህዝብ እየፈለጋት በህይወት እያየት ሙታለች የተባለን ሰው ተስፋ የት እንዳለ እሱ መንዱብ እያለው ዋስትና ቀጣብር እያለው እያወቅ ልጅቷን አይተህ ዝም ብለህ እንጀራ በልተህ ውሃ መጠጣት ትርጉም አለው? ሰው አላምንም ውስጥ በውስጥ እሰራለሁ ካለ ቀጥታ ያ ሰው እየሩጦ እዛ ማመን ካቃተው የዛ ሀገር ሰዎች በጉቦ አሳልፈው ላበሻ ይሰጡኛል ካለ ቦታውን 7 ሰዓት ለቆ ወይ በመኪና 1 ሰዓት ናት ቀጣብር ሂዶ ጠፋች ሙታለች የተባለችው ልጅ እዛ ስላለች ወረቀት ቁረጡ ብሎ እሱም እኮ ራሱ በህግ ቁጥጥር እንዳለ ያውቃል። ራሱ ማለት ነው ምንም እንደማያደርጉት ያውቃል እኮ። ድንበር ያለ ሰው በቁጥጥር ነው ያለው፣ በመንግስት ቁጥጥር ነው ያለው ሁሉም ሰው ማለት ነው። ልጅቱ በሸራ ውስጥ የለችም አልናቸው። ቦታ ላይ ሰው በጥፊ ከመጣ ደም ነው የሚያስተፉ፣ ረግጠው ነው የሚመጡ። ሸራ ውስጥ አያስቀምጡም። ያንን ሸራ ፖስት ሰዎችም ዳገትም ትታይ ኢንሻአላህ ልጅቷ ሀና እንኳን የመን ምድር ላይ አይደለም ሱዲ ምድር ውስጥ ከሆነች ተክላይ ይሄን ነገር ሰርቶት ከሆነ ሆሽ ውስጥ ሆሽ ማለት እስር ቤት ነው። መውጣት አትችልም። ጫት መግዛት ከውጭ አትችልም። ብትታመም አትችልም። በዘበኛ ነው የምትወጣው። እያንዳንዱ አበሻ ዝም እንደ ሐሺሽ እንደ ደማና ተቀምጦ ነው፣ ዋስትና ተቀምጧል። ሁሉም ሰው የሚያሳልፈው አንዳንድ ሰው አለው ከዛ ከካምፕ ማለት ነው። ያ ካምፕ ነው። ማንም መውጣት አይችልም። ይሄን ተክላይ እዛ ሰው ስላለው ለምን ቦታውን ለቆ እዛ ሂዶ አላመለከተም? ሞተች የተባለችው ጠፋች የተባለችው ልጅ አለችና እዚህ ጋር ያችን ልጅ መፍትሄ አድርጉ ብሎ ለመንግስት ቢናገር ከዛ የሚያልፍለት አንድ ሰው የለም። ስራውም ይቆማል። በ5 ደቂቃ ውስጥ እሱም ይያዛል። ልጅቷም ሄዶ ያመጣታል በመኪና 7-8 ጠቅም ነው የሚወርደው። ጠቅም ስለ ቻስ ማለት ነው። ፋይፍል እንዴት አሁን እዛ ልጅቷ ታይታ ያየውም ሰው ተደብቆ የኖርን ደሞ ለሰው ተቆርቋሪ መሆን እንዴት እንችላል? አበሻ አስብ ባይምሮ እኔ ይቅርታ አሁን ሽሩቤ መስመር አስቀምጠሃል። እዛ ሸራ ውስጥ ሰው የታገተች ሴት ሸራ ውስጥ አትደረስም። ያን ሸራ ፖስት የሚያደርጉ ለፎሎ ነው። ኦኬ ሸራው እዛ አይደለም። ሸራው ፖስት የሚደረገው ይሄ ከኛ መስመር ወደዚህ ባልጋር ያለው ነው። አጣባ ኦኬ ታዲያ አሁን በማላም ይሁን እቺ ልጅ አይቻለው የሚለው አሁን ባስቀመጥከው መስፈርት ከፈራ እንድሪስ ያ የነገረ ሰው ትክክለኛ ከሆነ አሁን አንተ ምለህ ትክክለኛ ነው እቺ ልጅ እዛ ቦታ አለች ማለት ትችላለህ? ለማለልህ እንዴ እኔ የሚያስምን መረጃ ካለህ ማለት ኧረ ዝም በላች አትየደው እንደው በያዳ ምን አይነት ሂሳብ ነው የምታስቡት? ትክክለኛ እዚሁ አለች አሁን ብዬ በቃ ልማልልህ። ታዲያ በህይወት አለች ብለህ ካልማልክ ታዲያ አለች ላትምል ነው እንደ የሀጣብን ኬንዲያ ስትፖስት የነበረው? እናንተ አላማችሁ እንደ ምንድን ነው? ዝም ብሎ መበትረክ ከሆነ ሚዲያ ላይ ተበትረክ ወጣ እውነታውን ታውቁታላችሁ። እንድርስ ወላሂ ያ ኬማ ሀጣብ ነው። የሀጣብ ከማ ላይ ፖስተትከው ሸራ ኬንዲያ እኔ እንድርስ አዳምጡኝ ለእናንተ አዳምጡኝ። መንደርደሪያ እንዲሆን አልፈልግም። ስማ አዳምጠኝ። እኔ በዚህ ቀርቶ በምንም ነገር እኔ ማፈገፈግ ወዲህ ኋላ ምን አይደለም። የእናንተ አላማችሁ አየህ ለልጅቱ ሳይሆን እኮ ዝም ብላችሁ ወግ ማስፋስ ስለሆነ ነው እንጂ አሁን ስለማላ የሚወራበት እዚህ ነው። አንተ ሁላችንም አበዳር ወደ ያቀረብካ መስም ላይ ብላይ ማላስ አንተም እኮ አብረን ነው ተቆንቆ ሲጀመር እናንተ አላማችሁ ሌላ እንዲሆነ እኮ ገብቶኛል። ጀማል ወረሞ እኮ መጀመሪያ አመጣቀህ እንድሪስ እንትና ጋር ስታያይዝ እኮ ሀሳብ ገብቶኛል። አንተና እኔ ጣል የለብን ታውቀኛለህ፣ አውቀሃለሁ። አመጣጣችሁ እናንተ ወይ በዛኛው ያለው ግሩፕ አልሳካለ በእናንተ በኩል ደግሞ መጣችኋ። እንድሪስ እዚህ ጋር ትናት ብሏልና ምሎልናል፣ አረጋግጦልናል። እንዴ የኔ ስታወት የህፃን ልጅ ጭንቅላት ስንቱ እንደላላ ሳምበረክ ከኖርክ አንገት ሲይዝ የኖርኩ ሰውዬ እንዴ ነፍጣም ጀማል እንድሪስ ደላላ ይገርመኛል። እኔ ግራና የእጁ ያበቀለኝ እኮ ነው። በስነ ስርዓት አውራማ በፈጠረ ነዲያነኝ እንዴ ኧረ በፈጠረ እንባ ዘራፉን ትተነው በስነ ስርዓት እናውራ ወንድሜ። አይ ሌላ ገባችሁ እኮ እናንተ ሀሳባችሁ ሌላ ስለሆነ ነው እኮ በስነ ስርዓት። ታዲያ ጥይት ተሸክሞ ሀናን ለማውጣት ብሎ ግንባሩን ሊሰጥ የተዘጋጀን ሰውዬ አንተ ምለህ ካላረጋገጥክለት ታዲያ ሱፋራ ነው እንዴ? አንተ ለመማሉ ወደዛ ወደዚህ ትላለህ። ታዲያ ዝም ብለህ ሰውን አለች የሚያልክ ሰውን ከምታወዛግብ እኛ አናወራም አልነኩ አናወራም። ይኸውልህ በመቶ ሰው ቀይራታለሁ። እኔ ያስቀመጥኩላችሁ መስፈርት ገብቷችኋል።
ችግር አለ። የግል ችግር ከሌለ እሱ ሲመለስና ቪዲዮ ከፍቶ በቁርአን ይማል። እኔ ደግሞ የተክላይ ሰፈር ሰውና ተክላይ ዘመድ መብረቁ ሙሐመድ የሚለው በአማርኛ አስገባው። ሁሉም በህዝብ አይምሮ መጫወትና አበባ መሰብሰብ ጋ ነው እንጂ አንተ መብረቁ ሙሐመድ የሚለውን አስገባ በአማርኛ ሹሩቤ በር ሽንወ ወልጎ ተሱን ወላሂ ላ